you know, working out and hello, ini datang tuh sana kena semua salah dressingnya. What's good YouTube እንዴት ናችሁ? እንግዲህ ዛሬ ቀን በሌላ ቪዲዮ ከችለናል። ዛሬ ቀን የምናደርገው ነገር የሚሆነው እንግዲህ ጓደኞቼ የሌዋኒስ ግሪል የሚባል ምግብ ቤት ተከፍቷል። ቶማስ መጣ ሞክረው እና ሪቪው ሰጥ ለዩቲዩብም ኮንተንት ይሆናል እና ዛሬ ቀን መጣ ቼክ አውት አድርገው ምናምን ነገር ብለውኝ እኔ ወደዛ ጉዞዬን እያደረኩኝ እገኛለሁ። ግን ከዛ በፊት መጀመሪያ ወደ ጂም ሄደን ኦልሞስት ጂም ከገባሁ ወደ 3 ወር ነው ሆነኛል። ጂም ሄጄ ፕሮግረስ እንዴት ነው በስል ዛሬ ያለው እሱዛ አደረኩ የሚለውን ነገር ፊገር አውት አድርጋለሁ። ያው 3 ወር ማለት ለኔ ብዙ ጊዜ ነው ከጂም ማለት በጣም ብዙ የስራ አሉሮች ነበሩብኝ፣ ሪስፖንሲቢሊቲዎችን ሃንድል ማድረግ ያሉብኝ ነገሮች ነበሩ። እነሱ ቢያንስ በቻለኝ መጠን አሁን ከቦታቸው አድርጌያለሁ ብዬ ስላሰብኩኝ ወደ ጂም መመለስ እችላለሁ ብዬም ስላሰብኩኝ ዛሬ ቀን ገብቼ ወደ ጂም መስሉ አድርጌያለሁ ወይ ሰላርኩም ገራው አድርጌ በፈጠነች ኩዊክ ወርክአውት። ምክንያቱም ከረጅም ጊዜ በኋላ ስትመለሱ ወደ ጂም በጣም ብዙ ነገር ማድረግ የለባችሁ። ምክንያቱም መስላችሁ በሚቀጥለው ቀን በጣም ሶር ይሆናል። እናም ደግሞ ሌሎች እንቅስቃሴዎች ከማድረግ ይገድባችኋልና ጂም ሄጄ የፈጠነ አሪፍ ኩዊክ ወርክአውት አድርጌ ወደ ሌዋኒስ ግሪል ሄጄ ምግቡ ምን ይመስላል የሚለውን ነገር ፊገር አውት ማድረግ ይሆናል። ከኛ ጋር ቆይ የምና የፈጠነች ቀለል ያለ ቁርስ እንበላና ብዙዎችን ወደ ጂም አድርገን የፈጠነ ኩዊክ ወርክአውት ከቀጠቀጥን በኋላ ብዙዎችን ወደ ሌዋኒስ ግሪል አድርገን ምግባችን ምን ይመስላል አብረን እናያለን። ከኛ ጋር ቆይ ቤቱ ይሄንን ይመስላል። ቶስት ምግባቸውን ይሄንን ይመስላል። እንደምታዩት ምንም ደህና ነገር የላቸውም፣ ግን ቀርሶ ምንም አይመስለኝም። የሆነውን በልቼ ቡና ጠጥቼ ወደ ጂም። ኦኬ ሰዎች እንደምታዩት ምግባችን መጥቷል። ይሄ ላርጅ ላቴ ነው። ናቾ ቺሊን ቺክን ቁርስ ሆነ ያናክል ከበድ ያለ ምግብ ለማውራት እሞክራለሁ። ግን ዛሬ ቀን በጣም ስለራበኝ እና ጂም ስለምገባ በሚለው ትንሽ ነካካና ጉዟችን ወደ ጂም እናደርጋለን። ናቾ ቺዝን ቺክኑ ማለት ነው። አሪፍ ነው። ዳቦ ትንሽ አልተመቸኝም፣ ግን 6 ከ10 ሬት አድርጓል። ግን መሽሩሙን ደግሞ እግዚአብሔር ይሄን ነገር በልቼው አላውቅም፣ ግን መሽሙ በጣም ነው የሚያስጠላው፣ በጣም ማለት እና ይሄን ነገር እንተዋለን ማለት ነው። መሽሙ ሌላ ታሪክ ነው። አልገባችሁ ላይ ነው። አርፌ ናቾ ቺክን ሲዘን በልቼ ወደ ጂም ብገባ ነው የሚያዋጣኝ። አሁን ግን ኦልሞስት 3 ወር ስለሆነኝ በጣም ኃይል እና ስትሬንግስ በጣም ሉዝ አደርጋለሁ ብዬ ነው የማስበው። ምክንያቱም 3 ወር ማለት ረዥም ጊዜ ነው ኮንስተንት ጂም ለሚሰራ ሰው። ግን በአንድ ወር ምናምን በ3 ወር ሉዝ ያደረኩትን መስል አስመልሳለሁ ብዬ ተስፋ አደርጋለሁ። ገብተን ደግሞ ጂም ኃይሌ ምን ይመስላል፣ በጣም ቀንሷል ወይስ አልቀነሰም፣ አት ዘ ሴም ታይም ደግሞ ኢንዱራንስ እና ደግሞ መስል ሉዝ አድርጌያለሁ አላደረኩም የሚለውን ነገር አንድ ላይ ፊገር አውት እናደርግ ይሆናል። ቁርስ ማለት እኮ የሚያስጠላው ነገር በቃ ቤት ካልበላችሁ ምናምን ውጭ የሚበሉ ከሆነ ቁርስ ምንም ደህና ነገር ልታገኙ አትችሉም። ምክንያቱም እንዳለ ደህና ነገር የተባሉት ምግቦች አሳማላችሁ። ያለፈው ቪዲዮ ላይ ኦልሬዲ ነግሬያችሁ ነበርና በጣም ስትረግላሉ ቁርስ መብላት። ቤት በቻላችሁ አቅም ሰርታችሁ ካልበላችሁ ምናምን በስተቀር ላይ ተመታው እና እኔ አብዛኛው ጊዜ ቁርስ የምበላው
እንቁላል 4 እንቁላል በናን የኢንዲያን ስታይል ናን አለ በሱ ከዛም በኋላ ሼክ አለ አቮካዶ ሙዝ ፕሮቲን ሼክ እና ወተት ማለት ነው ደስ የሚለኝ ከሆነ ትንሽ የማር ጠብ አደርግበታለሁ ግን እና ክል ሹገር በቻለ መጠን አቡር ላይ ማድረግ የሞከርኩኝና ምክንያቱም the more sugar I consume the more fat I'm going to be gaining so at all costs I'm going to avoid sugar እና በርግጥ ኃይላችሁን በጣም እየቀነሰ ይመጣል ሹገር አቮይድ ስታደርጉ ክሬቭን በጣም ታደርጋላችሁ አሁን ሎንግ ተርም ግን ስታዩት በጣም አሪፍ ነው ብዬ ስለማስብ ስኳርና አቮይድ ማድረግ በጣም ትልቅ ጥቅም አለው ላይክ ኢቭን ላይክ ኢንሱሊናችን ምናምን ነገር የሚባለው ነገር ብቻ እሱ ሊሆናል ምናምን ብቻ ሞር ወደ ሳይንስ መግባት አልፈልግም ግን በቻልን አቅም ስኳር ራሱ አቮይድ ለማድረግ ነው ጤነኛ መሆን ከፈለግን ማለት ነው እና ኦልሬዲ ይሄንን ጨርሼ ጉዞዬን ወደ ጂም ማድረግ ይሆናል እላችኋለሁ ሰዎች ይመቻሉ ኦኬ ሰዎች ጂማችን ደርሰናል አሁን ደግሞ ውስጥ ገብተን እንዴት ነው የሚሆነው ነገር እናያለን በጣም ኤክሳይትድ ሆኛለሁ ነበር ምክንያቱም 3 ወር መጥቼ ድጋሜ መመለስ ማለት ለኔ የሌለ ያበደ ነገር ነው በሩ ይመስላል ወንዶ ይሄ ለምን ዲኮር አድርጉት እንደዚህ አላውቅም ብቻ ወይ ገነፍ ለብሰን ቀይሬው ወደ ውስጥ ልገባ ነው ከጨረስኩኝ በኋላ ደግሞ እዚህ ጋር ኪሎዬን ለካና ድጋሚ እና ቦዲ ፋት ፐርሰንቴጅ ካዩ በኋላ ወጥተን ወደ ሊባኒዝ ግሪል እንሄዳለን ማለት ነው ቺንግ ይመስላል እና ትልቅ አይደለም ጂም ግን ሌሎች ቅርንጫፎች አሉ ትልቅ ያሉት እኔ ግን ሰፈር ያለ ይሄ ነው ስለሆነ ዝም ብዬ ወደዚህኛው ነው የመጣሁት ኦኬ አሁን ኮፊዬን አውልቅና ልብሴን ኦልሬዲ ሎከር ውስጥ አስቀምጬዋለሁ ወደ ውስጥ እንገባለን እንግዲህ እንደምታዩት ፓክ ሆኗል ተናቆሙ ግን ሃርድ ሴሽን ይኖራል ቢያስበው ኦኬ ሰዎች እንግዲህ ያው እቃዎችን ሎከር ውስጥ አስቀምጬ ወደ ውስጥ እየገባው ነው ሰው እንግዲህ በጣም ብዙ ሰው ያለው ዛሬ ቀን ማሽን ራሱ እንዴት እንደምጠቀም አላውቅም ፒክ አወሩ ላይ ነው የመጣሁት ኦልሬዲ አሁን ሰዎች አሁን ከስራ ወደ ጂም ምናምን የሚገቡበት ሰዓት ነው ያለውና እንደምታዩት ፓክ ሆኗል የሌለ ነው የጂም አውትፊቴ ደግሞ ይሄንን ይመስላል እዚህ ጋር ደግሞ ለትንሽ ኃይል አፍቆርሰም አፕ ጁስ ወርካዋችን የሚመስላል የሚለው ነገር አብረን ያለን በስማሜ ልጅት ምን አይነት ጥንካሬ ነው እንደዛ አይነት ነገር በስማ ይመቸው come on bro that's actually decent still come on my guy okay ሰዎች እንግዲህ ዛሬ ቀን የምንሰራው full arm day ነው which means biceps and triceps and after that I'm going to jump on for a little bit of ab workout ከዛም በኋላ ደግሞ የኋላኛው shoulder which means really certain I'm going to call it a day and go get my fuel from Lebanese Grill and go straight to my yard እና በእኔ ማሟቅ አለብኝ መጀመሪያ ኤክሰርሳይዝን ከመጀመሪያ በፊት ከ3 ወር በኋላ ነው የጀመርኩት ስለዚህ መስሎቼ ቶርን እንዳይሆኑ ወይም ደግሞ ጆይንቶቼ እንዳጎዳ በደንብ ዋርም አፕ አድርጌ ወደ ኤክሰርሳይዝ የምዘለው እንግዲህ ኤክሰርሳይዝ ምን ይመስላል የሚለው ነገር አንድ ላይ ነው እንግዲህ ሰዎች እዚህ ጋር ደግሞ ፍሪ አይተሞች እየሰጡ ይገኛሉ ምን ማድረግ እንዳለብን ግን አላውቅም እስኪ ጂ what's going on down here bro 1 minute wall sit yeah 1 minute plank and 1 minute press oh yeah hala I might even do the wall sit you might as well just try it bro that's what I'm saying wallahi አንድ ደቂቃ ይሄን ይዘሽ ተቀምጣችሁ እዚህ ጋር ፕራይስ ሰጣችኋል እዚህ ጋር እንደምታዩት እዚህ ጋር ምን እንደሆነ አላውቅም ውስጥ እንዳለው ግን አንድ ደቂቃ ወንስ 1 minute walk ይሄን ተሸንፋላችሁ እኔ ቀጥሩ የምሞክረው ይሆናል እስኪ come on bro let's see what you win bro let me see what you win bro is that ball or socks and water oh yeah what's that one a pre-workout or BCA beta chain amino acid I see come on bro you got that bro cheers I'm gonna try it out still are you after that you're gonna try it hey plank wall sit I don't know I feel like doing a wall sit I might do a plank still my leg bro you might as well just do wall sit man you doing abs the whole day though yeah my abs are hurting alright cool I'm gonna try it next I'm gonna do a whole sit 10-20 yeah bad man
ስሙን ያምላኪ ምነው መኩራቱ ለሰላም ለኪ ሰው ባረገሽ ብርሰው ስትለኪ ደግነው እንጂ ምን ያጠፋፋል ለእናንተ ቢዘን በዚህም ያካፋል ዘግኖ ደመና ማን ጥልፍ ይሰፋል እስኪ ማን ወርቆ እስኪ ማን ያልፋል This is our price. No rock like like pure gym bag. Quality pure gym. ምንድነው BC beta chain amino acid ነው Hello. Thank you miss, appreciate that. This is a pre-workout which is ከጂም በፊት ነው የምጠቀሙት የነገር ኃይል ሰጣችኋል Velo protein shake grenade. Come on. So me and that has to yeah. Every time I'm jumping on shit, man just cleaning up, you know. That's pretty frank, man. Come on, we outside, you know, working out and okay, so what time ወደ ወርክአውታችን እንገባለን ታረሰ ሰናኡር ነበር ፈረሰ ሙስካሮ ነበር ቀደልሹ ስንቢት ነበር ደረሰ መቼስ አንተ ወልቆ ይሄ እንግዲህ ዋርም አፕ ሴቲ ነው ከዛም በኋላ ወደ ሩቲን ሴቲ እንገባለን ማለት ነው ከባዱ መሰንቆ ኪዳን ነበር ልብ ያወቀው ጉልበታም ነው የሰነቀው ምን ያደርጋል መረራና ቃልሽ አንጀቴን አነቀው ብሽ ለባዳ ቀርበው አውቆ አለነሱም ሲያዩት በባይን ደጋግመሽ ወጋሹ ከብዶሽ ክፉ ላይ መለየ ያሉሽን ሁሉ ታምኛለሽ reps and reserve የሚባል ነገር አለና ቃላል ማልነበት ዝም ብዬ ዘልዬ ከባድ ኪሎ አንስቼ እስከምሞት ድረስ አልሰራም ምክንያቱም ትንሽ ሼፕ ኦፍ ዘር ማድረግ አለብኝ ዋርም አፕ ሴት ላይ ከዛም በኋላ ወደ ትክክለኛ ሩቲን ሴት እንገባለን ማለት ነው ይሄ እንግዲህ ትክክለኛ ሩቲን ሴት ነው እስከምሞት ድረስ ነው የምሰራው እስከ ጥግ ድረስ እና እስኪ የኔው ማለት ስትሬንጅ በጣም ብዙ አድርጌያለሁ ብዬ ነው ማስበው ቤዚክሊ ምነው መኩራቱ ለሰላም ለኪ ሰው ባሽ ብርሰው ስትለኪ ደግነው እንጂ ምን ያጠፋፋል ለእናንተ ቢዘን በዚህ ያካፋል ዘግኖ ደመና ስንት እንደሰራው ሳላቅ ማለት ጠፋብኝ ግን ላስት ታይም በ40 ኪሎ 6 ትሪፕ ነው የሰራሁት አሁን ግን ኃይል አሁን ቀንሻለሁ በሚለው ኪሎን ቀንሼ በ35 ኪሎ ነው የሰራሁት እና ቲንክ አላቅም ስንት ትሪፕ እንደሰራው ቪዲዮን ሳይሆን ድጋሚ የማየው ስኳት ሶሊድ ሶስት ተርመልስ 5 ኪሎ ቀንሼ ዶላር ኮንሰርት ማለት በቢግ ፍሌክስ የሚና ተጠሩ ምን ይመስላል ነገር አሁን ወደ ሃመር ከሩ ደንገባ ነው እዚህኛው ኤክሰርሳይዝ ምን አይነት ዌት ፒክ እንደማድረግ ራሱ አላውቅም ግን ገና ፍግራው በ20 ልጀምርና የሚቀለኝ ከሆነ ወደ ላይ እየወጣሁ እመጣለሁ
ሰዎች ፕሪሸር ኮል ትንሽ እንሰራ ነው አንዱ ለሴት ወደ ትራይሴፕስ ነው ባባለው ማለት ነው አልቀነስኩም እንዲሁም ትንሽ ባይሴፕስ ላይ ቀንሻለሁ ትራይሴፕስ ላይ አምሴ መስጊድ አንድ ወር በደንብ ከቀጠቀጥኩበት በደንብ ኃይል ይመልሳል ያስባል። ኦኬ ሰዎች አሁን እጅና ማለት ባይሴፕስ እና ትራይሴፕስ ጨርሰን ትንሽ የሪሌት እንሰራው ከዛ በኋላ ሪሌት ከሰራው በኋላ አብ መስራት ሀሳብ አለኝ ግን በጣም ደክሞኛል ለመናገር ምክንያቱም 3 ወር በኋላ የተመለስኩት ኃይል በጣም አጥሮኛል እናም ደግሞ ትንሽ አሁን ደቦኛል እስኪ ሪሌት ከቀጠቀጠን በኋላ ሄደን ሙዴ ኮን አብሰራለሁ ካልሆነ ደግሞ ዝም ብዬ ወጥቼ ወደ ምግብ ቤት ሄዳለሁ ማለት ነው እንዴት እንደሚሆን ነው ሪሌት እንሰራው ፔክ ዲክ ፍላይ ነው ሪቨርስ አድርጌ ማለት ነውና ይሄኛውን ወደዚህ አድርጌ መጀመሪያ ሞር ሪሌቲንግ ፎከስ ያደርግ ያኛውን እንደዛ አድርጌ ጀምራለሁ ማለት ነው ያለ የለም እንግዲህ እንደጠበቅኩት ያን ያክል መስል ብዙ አላደረኩም ግን እስካሁን ድረስ አለመስራቴ በጣም ጎድቶኛል ኢንዱራንስ ትንሽ ቀንሶ ነበር ቶሎ እየደከመኝ ነበርና ግን ባንዴ የሚመጣ ነገር ነው ያሳስብ የዛሬ ወርካውታችን ይሄንን ይመስል ነበር አሁን ደግሞ we're go to 11 is going to get feed ነው እና የጂም ቆይታችን ይሄን ይመስል ነበር አሁን ደግሞ ጉዟችን ወደ ሌባኖስ እናደርጋለን ከያቆይ ኦኬ ሰዎች እንግዲህ አሁን የጂም ሴሽናችንን ጨርሰን ጉዟችን ወደ ሌባኖስ ያደርገን እንገኛለን I'm pretty much feeling so good I can't lie like እንዴ መሰላችሁ ጂም ማለት ነው by the time you finish the session ዶፓሚን ሌቭላችሁ ስካይሮኬት ያደርጋል so ዶፓሚን ሌቭል ማለት ደግሞ ሰውነታችን ውስጥ ያለው ደስታ ስሜት የሚያመነጨው አሁን ደስተኛ ስንሆን ምናምን ሰውነታችን ውስጥ የሚመነጭ ሆርሞን ነውና ጂም ከጨረሳችሁ በኋላ የዶፓሚን ሌቭላችሁ ሰውነታችሁ ውስጥ ያለው የዶፓሚን ሌቭል በጣም ሃይ ይሆናል which means በጣም ደስተኛ ያደርጋችኋል እናም ደግሞ like ይሆናል አይደል ይሆን ግራ ኮምፕሊት አረኩኝ የሚለው ስሜት ውስጣችሁ ይኖራልና በጣም ሆፕፉል ነው በጣም ማለት ነውና more of like I'm doing it for my physique no even for my physique I'm doing it for my mental health for everything እግዚአብሔርን ጂም ላይ ከኔ በጣም ከብዙ ነገር አትርፎኛል አዲስ አበባ ያለው በጣም ብዙ ማድነስ ሰራ ነበረ ፈጣሪ መስገን አሁን ሁሉም ነገር ተስተካክሎልኝ መስመር ውስጥ ገብቼ በሰዓት ህይወቴን እየኖርኩኝ ነው እንጂ አዲስ አበባ ያረኩኝ በጣም ብዙ መጥፎ ነገሮች አደረግ ነበርና ጂም ነው በቃ ከብዙ ነገር ያዳነኝ እኔ እግዚአብሔርን ላይ በጣም ከብዙ ነገር ማለት ነው በቃ ጂም ባልሰራ ነው ላይክ ምን ደሞ ራሱ አሁን ላይ እኔ አላቅም ነበር ድሮ ከማረጋቸው ነገሮች ጋር እናምንና ጂም ላይክ እኔ እግዚአብሔርን ላይክ ምን ዲቢ ራሱ ኤክስፕረስ ነው ማድረግላችሁ አላቅም ላይክ ህይወቴን ኮምፕሊትሊ ነው የቀየረው እኔ እየነገርኳችሁ ላይክ ለሰውነቴ ብዬ አይደለም ሞስትሊ እንደውም እየሰራው የነበረበት ሰዓት በዛ ሰዓት በቃ አይደለ ደስተኛ ስሜት አሁን ጓደኞቼንም ላይክ በጣም ቅርብ የምላቸው ጓደኞቼን አጥቻለሁና በጣም በሚያሳዝን ሁኔታ ሁለት አመት ባልሞላው ጊዜ ውስጥ ላይክ እንዲሁም ጓደኞቼ ብዬ አይደለም ደግሞ ማያቸው ላይክ እህቴና ወንድሜ ብዬ ነበር ማስባቸው ግን በቃ እነሱን ካረፉ በኋላ ምናምን በቃ ጂም ነው ከብዙ ነገር እያተረፈኝ ነበርውና ጂም በቃ አላቅም ላይክ እንዴ ብዬ እንደምነግራችሁ እግዚአብሔር በጣም ከብዙ ነገር አድኖኛል ላይክ ውስጥ ገብቼ ነበር ሁሉም ነገር ማውጣው በቃ ውስጤ ያለውን ነገር አለ አይደል ሲጨንቀኝ ምን ስለኝም ወደ ጂም ይርኩኝ ነበር በቃ እዛው ቬንት ማረጋውና ጂምን don't take it for granted because that thing is going to actually change your life እና
አይ ቲንክ ስለ ጂም አሁን ብዙ ያለማውራት ልሞክር፣ ምክንያቱም ይቀመጥልኝ በደንብ እናወራለን የሚቀጥሉ ሴሽኖች ላይ። ዛሬ ቀን እስከ ጥግ ድረስ እጅ ቀጥታን ወጣናል። በሚቀጥለው ሴሽናችን ነው እንደምንሰራው መስላችሁ it's going to be crazy ass leg day, so stay tuned my people። ጉዟችን ወደ ሌቨንስ ግሮ ያረገ እንገኛለን። very soon enough I'm going to get my own whip and that whip is going to be crazy. ዝም ብዬ ሚዲዮ ነው ዊፕ አረ ለምንገዛው ላይ ለምን ሲኖር ቤዚክሊ አይናት መኪና ያስፈልጋችሁ፣ ምክንያቱም ከአንድ ለንደን ፓርት ወደ አንድ ለንደን ፓርት ለመድረስ በመኪና ይናፍቃችኋል። ላይ ከሁለት ሰዓት ምናምን በላይ ፈጅባችሁ፣ ምክንያቱም ለንደን በጣም ሰፊ ነው፣ በጣም ብዙ ሰው ያለው፣ በጣም ብዙ መኪኖች ያሉት። ላይ ኤቭሪ ታይም በጣም ክራውድድ ነው። ላይ በጣም በየቦታው በየመታጠፊያው ነው ትራፊክ ላይ ያለው። ግን እስኪ ማኔጅ ማድረግ ይከብዳችኋል ትራፊኩን፣ ምክንያቱም በጣም ብዙ መኪኖች ያሉት ምናምን ነው። በትሬን ግን like within like 40 minutes 30 minutes from one part of London you can get to one part of London instantly. So yeah, but soon enough the content team I'm gonna get my own whip and that whip is gonna be mad sick, trust me. And yeah, ዛሬ ቀን ሌላ ምን ምለው ነገር አለ vlog-ን ለመፋት እንጂ ማለፈልፈው ነገር የለም። ዛሬ ቀን vlog-ን ለመፋት ማድረግ at the same time ደግሞ ኢንስፓየር ያርኳችሁ ነው ያስዋለሁ እና ፎሎ ሰብስክራይብ ያደርጋችሁ ላይክ ያደርጋችሁ ሼር ያደርጋችሁ ይሄን ቪዲዮ፣ ምክንያቱም አሁን ገና እየጀመረ ዛሬ ቀን አራተኛ vlog ነው እየሰራሁ ያለሁት። ግን so far so good, I can't really complain. I'm just doing what I can and I'm just trying to do it naturally as well. Like አፌ ላይ መጣው ነገር ነው ለፈልፈው በጣም really give a fuck እና አሁን ወደ ሌሞን ዝግጅት ደግሞ ሄደን ምን መስላል የሚለው ነገር እናያለን። I can't wait to see that thing. ኦኬ ሰዎች እንግዲህ ሌቨንስ ግሮ ደርሰናል። ኧረ በለው ያን ያክል ግን ሰው የለም። ኢንስታግራም ላይ ሪቪው እያየሁ ነበርና በሰልፍ ነው የሚገዙት ምናምን እና ምግብ ቤቱ ይሄንን ይመስላል እና ቴክ አዌይ ቦክስ ብቻ ነው እዚህ ያለው። እንደዚህ ገብታችሁ አንበሉበት ቦታ የለም፣ ምክንያቱም አብዛኛው ጊዜ ሰው ምናምን ስለሚሞላ ምናምን። damn, soon I just stepped in this snow, just slapped me, you know. But now it's time to figure out what the hype is all about. Lebanese Middle East አካባቢ ነው የሚገኘው ነው። በግላቸው በጣም ይወራላቸው ጓደኛዬ ግን ሄዳ ፊገር አድርጎ ምናምን ነገር ብሎኛል። now we're going to see. We saying, bro, let me get a full boneless chicken. Mix. Yeah. Or salad. There's a full, yeah? Full one. I say full chicken. Full. እና ውድ አይደለም ታውቃለህ። 14 ብር ፉል ቺክን ሙሉ ቺክን ከሙሉ ሰላድ ጋር እና ኮካ 14 ብር ብቻ ነው ያስከፍለኝና so you that bad can't complain, you know. Straight to my yard and eat my food, you know. እንደምታዩ ቦታ የለም እና ቤቴ ደግሞ አይና ሩቅ አይደለም ከዚህ። ስለዚህ አቤቴ እንጂ እንዴት እንደሆነ አሳያችኋለሁ። ኦኬ ሰዎች ጓደኛዬ ደውሎልኝ ለምን ጋር መጣም ብሎኝ ወደሱ እየሄድኩኝ ነው። ከኔ ቤት የሚያናክ ሩቅ አይደለም። ዌስትፊልድ ነው ያለው። ኦልሞስት ላይክ ሁለት ስቶፕ አካባቢ ነው። እንደምታዩት ነው this is the biggest shopping center in Europe by the way. በጣም ብዙ ሱቆች ነው ያሉት እና ዩሮፕ ውስጥ ያለው በጣም ትልቁ ሾፒንግ ሴንተር ነው። እዚህ ደግሞ አንድ ቀን መጣና አሪፍ vlog እንሰራለን። ሾፒንግ ምናምን ነገር እያደረግን ቆቼ ጋር ያዘን ምናምን እና ቤኪ ጋር አሁን ብዙ ጀምሬያለሁ እላችሁ። ኦኬ ሰዎች እንግዲህ ቤኪ ጋር ደርሰናል። አሁን ውስጥ ገብተን እስኪ ምን እያደረገ ነው? አጭቅም ይዝራሽ እየተቀጣቀጠ ፌስ ነው። እንዴት ነሽ አባቴ? እየተቀጣቀጥሽ ነው ፌስ። እስኪ ይሄንን ፎስ እንይላቸው። ሌቦንስ ግሪል ልሞክረው ነው ማን
for the first time, you know. Is that half chicken? Full one, bro. I just go full one. Folks when them tell no best one. Deep in my school visual. Leila Tariq. Mulu chicken man. Scan drinku asarab. Leila Tariq no man. Very ski. Let me see what the shit is saying. G. Yes, you can listen Rafi. Sahab. Right. Cool na gaya mal. Zyada small. Medium but. Land. Unkan yallash. Alat man. May gusto nyo rin lumawa sa alat? Ba't ang kayo nyo? Hindi, Xavier man. Minum ka na ilo, minum ka ma? Minum ba't kami naman ito abah na garilo ma? Ya chicken ulit sa lasi. Hindi nga, inin nga mo. TikTok le እያዩኝ ይሄ ምግብ ቤት ያ ማን የሆነ ሰዓት ላይ ያሌለ ሰል በሙሉ ሚኒስተር በሙሉ ተጥላል እኮ ነበር አስበው ማን እኔ ደግሞ ኢንስታግራም ላይ ያዩ ነበር ያን ያክል ሰልፍ አልነበረም ኢንስታግራም ላይ ሳይው ግን የሌለ ነው የነበረው ማን የስጋው ለስላሴ ጤነኛ መሆኑ ምክንያቱም ግሪል ነው ቻኮ ግሪል ቺክን ነው ፍራይድ አይደለም ጤነኛ ነው አንደኛ ሳላድ አለው ራይዝ አለው ቺፕስ አለው I'll give it like 9.5 out of 10 bro 9.5 Yeah bro I can't lie bro man ማለት 10 መስጠት አለው ግን ዝም ብዬ 10 መስጠት አልፈልግም ገባ 10 ደግሞ በቃ ይሁን በቃ ዝም ብሎ የለም ሆነ አልበት ማን ግን ማርያም ምግቡ በቃ ሌላ ታሪክ ነው ማን ሌላ ታሪክ ሱስ የሚያስይዝ ነገር ነው ማን ብላ ማን